አዲስ አበባ ከተማን ለነዋሪዎች ምቹ ለማድረግ በመንግስትና በሕዝብ ትብብር እየተሰሩ ያሉ ስራዎች የከተማዋን ገጽታ እየቀየሩ መሆኑ ተገልጿል። በለሚ ኩራ ክፍለ ከተማ በህብረተሰብ ተሳትፎ የተገነባ የመዝናኛ ፓርክም ተመርቋል። ዘገባው የሪፖርተራችን አለሙ ይላላ ነው። ምትኩ ተሾመ ያቀርበዋል። በለሚ ኩራ ክፍለ ከተማ መሪ ተብሎ በሚጠራው ቦታ ላይ በህብረተሰብ ተሳትፎ የተገነባ የመዝናኛ ፓርክ ለምረቃ በቅቷል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ የተመረቀው የህዝብ መዝናኛ ስፍራ ከተማዋን ውብና ማራኪ የማድረግ ስራን በተግባር ያሳየ ነው ብለዋል። ከተማችን አዲስ አበባ ውብና ማራኪ እናደርጋለን ብለን ስንል እንዲሁ በንግግር ብቻ እንዳይደለ በተግባር ያሳየ በክቡር ጠቅላይ ሚኒስቴራችን መሪነት በክብርት ከንቲባችንን ደግሞ አቅጣጫ ሰጭነት እና 24 ሰዓት ድጋፍ ሰጭነት በሁሉም ክፍለ ከተማ በከተማችን ላይ ይህን የመሰለ ለውጥ እያየንባት ያለነው በትልቅ የለውጥ ጎዳና ላይ ያለች ከተማ ናትና ይህም ክፍለ ከተማ የተሰጠውን ኃላፊነት ተግባራዊ በማድረግ ከሱ ጋር የነበሩትን አሁንም ያሉትን የህብረተሰብ ክፍሎቹን አሳትፎ ይህን የመሰለ መልካም ተግባርን ሰርቷልና በጣም ከተማ አስተዳደሩ ስም ማመስገን እፈልጋለሁ። በስራው ላይ በቀጥታና በተዘዋዋሪ መንገድ የተሳተፉና ያስተባበሩ አካላትንም የቢሮ ኃላፊዋ አመስግነዋል። እዚህ ስራ ላይ ቀኛችሁን ላነሳችሁ፣ ሀብታችሁን ላፈሰሳችሁ፣ ጉልበታችሁንም ደግሞ ላፈሰሳችሁ ኮንትራክተሮች፣ ተቋራጮች፣ ባለሙያዎች 24/7 ስትሰሩ ለነበራችሁ አመራሮች፣ ትላልቅና ትናንሽ እዚህ ስራ ላይ በሙሉ እጃችሁን ያነሳችሁ ቀኛችሁን ያነሳችሁ የደገፋችሁ በሙሉ እጅግ በጣም አመሰግናለሁ ማለት ፈልጋለሁ። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ በበኩላቸው ለምረቃ የበቃው የመሪ ፓርክ ቀደም ሲል ለእይታ ማራኪ ያልነበረና በርካታ ህገወጥ ተግባራት ሲፈጸሙበት የነበረ መሆኑን ጠቅሰው አሁን ግን ለህዝብ አገልግሎት እንዲውል በውስጥ አቅም ተገንብቶ ለመመረቅ በቅቷል ብለዋል። የመሪ ፓርክ በውስጡ ዘመናዊ የህፃናት መጫወቻ፣ ዘመናዊ ካፌ፣ ፋውንቴን፣ ለአይን ማራኪ የሆኑ የግሪነሪ ቦታዎች፣ ለሰዎች መቀመጫ የሚሆኑ መቀመጫዎችን እዚህ ላይ የነበሩ ነባር ዛፎችን ባለበት የማልማት ስራ መስራት ችለናል። ይህ ብቻ አይደለም። ዛሬ በክፍለ ከተማችን ዘመናዊ የስፖርት ጂምናዚየምም ማስመረቅ ችለናል። የተመረቁት ፕሮጀክቶች የከተማዋን ውበት ከመጨመርም ባሻገር በአካል ብቃት የዳበረና ጤናው የተጠበቀ ማህበረሰብ ለመገንባት ትልቅ ፋይዳ እንዳላቸው አስተያየት የሰጡ የመርሃ ግብሩ ተሳታፊዎች ተናግረዋል። አሁን ያለው ገዢ መንግስት ሰው ተኮር ነኝ ሲል ዝም ብሎ ለንግግር ብቻ አይደለም። ስለዚህ ሰዎች በሚኖሩበት በሚማሩበትና በሚሰሩበት አካባቢ ላይ ራሳቸውን በአካል ብቃት እንቅስቃሴ ተሳታፊና ተጠቃሚ እንዲሆኑ በመስሪያ ቦታዎች በዚህ መንገድ እንዲሁም ደግሞ በመኖሪያ አካባቢዎች እየተሰሩ ያሉ ማዘውተሪያ ስፍራዎችን ሁላችንም እናውቃለን። ይሄ ህዝብ ቁጥር ብቻ እንዳይሆን ጤናማ እንዲሆን፣ አምራች ውጤታማ እንዲሆን መሰል የማዘውተሪያ ስፍራዎች መስፋት አለባቸው። የመሪ ፓርክ በ13.5 ሄክታር ቦታ ላይ ያረፈ የህዝብ መዝናኛ፣ የማረፊያ ቦታ፣ የህፃናት መጫወቻዎች፣ የጂምናዚየም ስፖርት ማዘውተሪያዎችንም ጭምር ያካተተ ነው።